በውሃ ውስጥ መተንፈስ የሚችሉ ሰዎች አሉ ቢሏችሁ ታምናላችሁ ወይ? 8 ደቂቃ ያለ አየር 60 ሜትር ጥልቀትንና በእጅ የተሰሩ የእንጨት መነጽሮችን እነዚህ ሰዎች የአሳ ሰዎች በመባል የሚታወቁ የባጃው ጎሳዎች ናቸው። ሰውነታቸው ተለውጧል። ሳይንቲስቶች ባደረጉት ጥናት እነዚህ ሰዎች ልክ እንደ አሳ በውሃ ውስጥ ረጅም ሰዓት መቆየት የሚችሉ ስፕሊን የተባለውን የሰውነት ክፍላቸውን ከኛ በ50% የበለጠ ትልቅ ነው። ምንም ያለ ኦክሲጅን ሲሊንደር ለ8 ደቂቃና ከዛም በላይ በውሃ ውስጥ መቆየት የሚችሉትን አስገራሚዎቹን የባህር ንጉሶችን ለመጎብኘት አንድ ላይ እንጓዝ። ጉብኝታችንም ያማረና የደመቀ እንዲሆን ሁላችንም ሰብስክራይብ በማድረግ ጉዟችንን እንጀምር። በደቡብ ምስራቅ እስያ በፊሊፒንስ በማሌዥያ እና በኢንዶኔዥያ ሰማያዊ ባህር ዳርቻዎች ላይ አንድ የሚገርም የሰው ዘር ይኖራል። እነዚህ ሰዎች ባጃው ይባላሉ። ለብዙዎቻችን ባህር ለመዝናኛ ወይም ደግሞ ለጉዞ የምንጠቀምበት አካል ሲሆን ለነሱ ግን ቤታቸው፣ መንገዳቸውና መተንፈሻቸው ነው። ባጃዎች ሲ ኖማድስ ወይም ደግሞ የባህር ዘላኖች ተብሎ ይጠራሉ። የሚኖሩት በየብስ ላይ ሳይሆን በውሃ ላይ በተገነቡ ደካማ የቀርከሃ ቤቶች ወይም ደግሞ ሌፓ የሚባሉ ባህላዊ ጀልባዎች ላይ ነው። የባጃዎች ትልቁ ሚስጥር ግን በአኗኗራቸው ሳይሆን በሰውነታቸው ውስጥ ነው። ሳይንቲስቶች እነዚህን ሰዎች ለዓመታት ሲያጠኑ አንድ አስገራሚ ግኝት አግኝተዋል። የባጃው ሰዎች ስፕሊን የተባለው የሰውነት ክፍላቸው ከማንኛውም ተራ ሰው በ50% የበለጠ ትልቅ ነው። ይህ የሆነው ለሺህ ዓመታት በውሃ ውስጥ በመጥለቅ የኖሩበት የዝግመተ ለውጥ ኢቮሉሽን ውጤት ነው በመባል ይጠራል። በውሃ ውስጥ በሚገቡበት ጊዜ ይህ ትልቅ ስፕሊን ብዙ ኦክሲጅን የያዘ ወደ ደም ሰውነታቸው ይረጫል። ይህም ልክ ተፈጥሯዊ የኦክሲጅን ሲሊንደር ያገለግላቸዋል። በዚህ ምክንያት አንዳንድ የባጃው አዳኝ ያለምንም ሰው ሰራሽ መተንፈሻ መሳሪያ ከ60 ሜትር በላይ ጥልቀት ውስጥ ገብተው ለ11 ደቂቃና ከዚያ በላይ መቆየት ይችላል። ይህ ለሌላ ሰው የማይቻልና ለሞት የሚያደርስ ቢሆንም ለነርሱ ግን እንደ አየር መተንፈሻ ቀላል ነው። የውሃ ውስጥ ህይወትና ከማዕበል ጋር መላመድ። የባጃው ህፃናት ገና መራመድ ከመጀመራቸው በፊት መዋኘት ይለምዳሉ። በአካባቢያቸው መሬት የሚባል ነገር የለም። እግራቸው የሚያርፈው ወይ ጀልባ ላይ ወይ ደግሞ ከባህሩ አሸዋ ላይ ነው። ይህ ትልቅ ትስስር እይታቸውንም ቀይሮታል። በውሃ ውስጥ ሲገቡ አይናቸው ልክ እንደ አሳ አጥርቶ ማየት እንዲችል ተላምዷል። ለአደን የሚጠቀሙባቸው መሳሪያዎች እጅግ በጣም ቀላል ግን ውጤታማ ናቸው። ከእንጨትና ከቆሻሻ መነጽር የተሰሩ ቲፓራ መነጽሮች ያደርጋሉ። እነዚህ መነጽሮች ምንም እንኳን ዘመናዊ ባይሆኑም በውሃ ውስጥ ግፊት ውስጥ አይናቸውን ይጠብቃሉ። አደን ሲያደርጉ እንደ ሌሎች ሰዎች አይዋኙም። ይልቁንም በባህሩ ወለል ላይ ልክ እንደ ምድር በዘግታ ይራመዳሉ። ይህ አካሄዳቸው ሲወኪንግ ይባላል። ባጃዎች ከባህር ጋር ያላቸው ግንኙነት ከመኖር ባለፈ መንፈሳዊ ነው። ባህርን እንደ እናት ያዩታል። ባህር ውስጥ ስንሆን የበለጠ ነፃነት ይሰማናል፣ በየብስ ላይ ግን እንታመማለን ይላሉ። አብዛኛውን እድሜያቸውን በውሃ ላይ ስለሚያሳልፉ ወደ የብስ ሲመጡ ላንድ ሲክነስ የየብስ ህመም ሊሰማቸው ይችላል። ይህ የሚያሳየው የሰው ልጅ ካለበት አካባቢ ጋር ምን ያህል ጥልቅ በሆነ ሁኔታ መላመድ እንደሚችል ነው። የዘመናዊው ዓለም ወረራና ብክለትና ስጋት። ይህ አስደናቂ ታሪክ ግን ዛሬ ሌላ ገጽታ ይዞባቸው መጥቷል። በቪዲዮ ላይ እንደተመለከትነው የባጃው መንደሮች ዛሬ በፕላስቲክ ቆሻሻ ተወረዋል። ቀደም ሲል ባጃዎች የሚጠቀሙባቸው ቁሳቁሶች በሙሉ ከተፈጥሮ የተሰሩ ቅጠሎች፣ እንጨቶች ነበሩ። እነዚህ ነገሮች ባህር ውስጥ ሲጥሏቸው ተፈጥሮ መልሳ ሰጣቸው ነበር። ዛሬ ግን የዘመናዊው ዓለም የፕላስቲክ ውጤቶች ወደ መንደራቸው ገብተዋል። ፕላስቲክ ደግሞ አይበሰብስም። ይህ ብክለት የባህሩን ስነ ምህዳር እያጠፋው ነው። በብክለቱ ምክንያት አሳዎችም እየጠፉ ነው። ይህ ደግሞ የባጃዎችን ህልውና አደጋ ላይ ጥሎታል። አድነው የሚበሉት አሳ ሲጠፋ ወደ ከተሞች ለመጠጋትና በልመናና በዝቅተኛ ስራዎች ለመሰማራት ተገደዋል። በተጨማሪም በፊሊፒንስና በማሌዥያ መካከል ያለው የድንበር ፖለቲካ እነዚህን ሀገር የለሽ ስቴትለስ ዘላኖች ለከፍተኛ ችግር ዳርጓቸዋል። ትምህርት ቤትና ጤና፣ ሌሎች መሰረታዊ መብቶችን ለማግኘት ይቸገራሉ። ጥንታዊው ጥበባቸውና አስገራሚው የሰውነት አወቃቀራቸው በዘመናዊው ዓለም ጫና ምክንያት እየጠፋ ነው። የባጃው ሰዎች ታሪክ የሰው ልጅ ካለበት አካባቢ ጋር ለመላመድ ብቃቱን የሚያሳይ ትልቅ ትምህርት ነው። ጥንታዊው ጥበብና ዘመናዊው ብክለት የት ላይ ይገናኛሉ? የወደፊት ዕጣ ፈንታችሁስ ምን ይሆን? እናንተስ በውሃ ውስጥ ለስንት ሰከንድ መቆየት ትችላላችሁ? በኮሜንት ላይ አስታውቁኝ። ቪዲዮን ከወደዳችሁት ሰብስክራይብ እና ላይክ በማድረግ ቤተሰብ መሆን ትችላላችሁ። በቀጣይ ሳምንት እስከምንገናኝ ቸር ሰንብቱ።
Hai visto? Grazie al potere di Dio sono venuti qua. Grazie a Dio, qualcuno lo ha portato qui. Lui è venuto qui a cercare aiuto e anche lui ci può aiutare. Ma tu per caso vuoi sapere qual è la mia età? Io ho 85 anni, questa è la mia età adesso. Sono nato durante l'occupazione giapponese, non so esattamente quanto tempo fa. Io mi chiamo Santarawi Lalisan. Il mio lavoro qui nella nostra terra di Tawi Tawi è immergermi. Mi spingo a fare cose che nessuno ha mai fatto. Sono un campione a Tawi Tawi. Ai miei tempi resistevo 8 minuti. Adesso posso resistere massimo 5 minuti. Ma chi le ha insegnato a stare in apnea per così tanto tempo? Colui che mi ha insegnato è stato mio padre, perché anche lui era un apneista leggendario e lui mi ha insegnato che qualsiasi cosa succeda sott'acqua devo resistere, trattenere il respiro in qualsiasi caso. Nella mia testa, quando sono sott'acqua, mi chiedo sempre se ce la farò a risalire. Poi mi affido a Dio, che mi ridia la vita una volta tornato in superficie. Nel mare trovo tutto quello che mi serve per vivere. Guardo tra i coralli e le rocce se trovo dei pesci e una volta trovati gli sparo con la fiocina e me li mangio. Beh, possiamo portarli domani a pescare con noi. Che ne dici? Gli faremo vedere veramente come pesca un bajau. E mentre preparano tutta l'attrezzatura, ne approfitto per visitare il loro villaggio. Camminare il villaggio Bajau sembra un percorso a ostacoli perché ogni trave, ogni pezzo di bambù potrebbe non essere fissato e solo loro sanno dove mettere i piedi, appunto. Mentre io non lo so e potrei cadere in acqua da un momento all'altro, come ho già fatto. Ma stiamo attenti. Questo è come se fosse il loro parcheggio. Ogni casa ha parcheggiata la loro barca tradizionale, però è interessante notare che usano una carrucola per tirarle su quando non le usano, affinché la salsedine non corroda più del dovuto il legno e quindi la barca duri molto di più.